አንደኛ ልጅቷ ክርስቲያን ናት። ሳውዲ ላይ እዚህ መቀበር አትችልም። ራሱ ፖሊስ ራሱ የያዘው ፕሮሰስ አለ። ከነሱ የ100,000 ቅጣት ተቀብሏል። ማድረግ የሚችሉበትን አሁን ለትልቅ አሁን እዚህ ጋር መታ ከነበረችው ትልቅ እህት አክስት አለቻቸው። አክስትየዋን አወራዋል። እሷ ምን መሰላችሁ ማድረግ ያለባት ኢትዮጵያ ተቋርጦ ነበር። ድምጽሽ ተቋርጦ ነበር። እስኪ ድገሚው። ልጅ እዚህ መታ የነበረችዋ ልጅ ሳትሆን ትልቅ አለች። ከነሱ ትልቅ አክስታቸው ናት እሷ ማለት ነው። እሷን አውርቻታለሁ። አሁን ማድረግ ያለባቸው ኢትዮጵያ ቤተሰብ ያለ ማለት ነው። ከፖሊስ አናግረውን የነገረኝ ፖሊስ ያላቸው ለነሱ ማለት ነው። ለዚችኛዋ ቤተሰብ ሄዶ ፖሊስ እያንዳንዱ ነገር ፕሮሰሱ ነግሯቸዋል። ዝም ብሎ በቀላል ዛሬ ገንዘብ ስለተከፈለ ሬሳ የሚሄድበት ምክንያት የለውም። 6 ወር 7 ወር ሊፈጅ ይችላል። ስለዚህ ምንድነው ማድረግ ያለባቸው? አሁን ለልጅቷም ደውልላታለሁ፣ ለዚች ለትልቋ ማለት ነው። ኤምባሲ ኢትዮጵያ ሰራተኛና ማህበራዊ ጉዳይ ሚኒስቴር እንትን ተብሎ ማለት ነው። እነሱ ለኤምባሲ እዚህ ያስተላልፋል። ጠለብ አይደለችም። ያው መንግስት እንትን ስላለው በእንባት ግለሰብ ሄዶ ምንም አይነት ከፖሊስ መረጃ ኢቃማ ያለ ሰው ኢቃማ ራሷ ካላት ሄዳ ቤተሰቦች የቅርብ ቤተሰቦች ውክልና ኢትዮጵያ ሰጥተው ቀጥታ ይሄን የተሰጣት አንድ ባንድ ማለት ነው። ለአረቢቷ የተሰጣት እኔ ድምጿን ቀድቼዋለሁ። እያንዳንዱ ያወራንበትን ድምጿን ሴቭ አድርጌዋለሁ። እነሱም በጣም እንትን ውስጥ ናቸው ያሉት። በጣም ነው የሚያሳዝኑት እነሱም ያሉበት ሁኔታ ማለት ነው። እና እነሱ የሚሉት ከኢትዮጵያ ወረቀት ይመጣል፣ ለኤምባሲ ይቀርባል። ኤምባሲ ፖሊስ የያዘውን ሙሉን መረጃ እንትን ካለ በኋላ ነው ቀጥታ ሬሳ ወደ ኢትዮጵያ የሚገባው። እነሱ ስንት ወር ይፈጃል ሲሏቸው ከ6 ወር እስከ 8 ወር ሊፈጅ ይችላል ምናምን ብለው ይሄን ነው እንትን ያሉት ማለት ነው። እና አሁን ልጅቷ እዚህ ጋር ልጅቷች ራሷ እዚህ ያለችው ምስኪን በጣም በሽተኛ ናት። ራሷ አረቧ በጣም ስለሷ መሰከረችላት። በጣም ጥሩ ልጆች ናቸው። ግን አንድና አንድ የመጨረሻ እነሱ እንትን የተረዱት ምንድነው ጓደኛ ነበራት። ጓደኛው ከፈለግሽ አላገባሽም ነው ምናምን ብሎ እንትን ብሏት አልቅሳለች። ይሄ ሁላ የሆነው በወንድ ምክንያት ነው። እና እሱ ራሱ ደውሎላቸው ነበረ። የት ነበር ሄድሽው? ቤይሩት ሊባኖስ ነበርኩኝ። ምን ይመስል ነበር እዛ የነበረ ህይወት? አረብ ሀገር በጣም ከባድ ነበረ። ከዚህ ኮንትራት ነው የሄድኩት። ኮንትራት ከሄድኩ በኋላ 3 ወር ሰራሁኝ ኮንትራት ቤት። እዛ ከሄድኩኝ በኋላ ከ3 ወር በኋላ ሰውዬው ወደድኩሽ አለኝ። ሚስተሬ ወደድኩሽ አለኝ። የምትሰሪበት ቤት ባልና ሚስት ነበሩ? ምንድን ነው? ባልና ሚስት ናቸው፣ ግን ፍቺ የፈጸሙ የፈረንሳይ ዜጋ ናቸው። ተለያይተዋል፣ ግን አንድ ቤት የሚኖሩት? አንድ ቤት ነው የሚኖሩት። ያኔ ቋንቋ ብዙ አልችልም ነበር። በእንትን በስልክ ነው የተረጎመልኝ። ብዙ አረብኛ ሳልችል ማለት አረብኛም አይደለም እንግሊዘኛና ፈረንሳይኛ ነው የሚያወሩት። ከዛ ያንን በሚያወሩ ሰዓት ብዙም አልለመድኩትም። ከዛ ቋንቋውን ብዙም ስላለመድኩት ትንሽ እንግሊዘኛ ስለመሞክር በእንግሊዘኛ አወራኝ። ከዛ አንዳንድ ጥያቄ ሲያናግረኝ ስለ ትዳር፣ አብሮ ስለመኖር፣ ስለ ፍቺ ምናምን ሲያወራኝ በእንትን ተርጉሞልኝ ነው ያወራኝ። በሪካርድ ማለት ነው። ወደ ምን እንደሚተረጎሙ እኔ በአማርኛ የማወራው ለሱ በእንግሊዘኛ ወይም በፈረንሳይኛ ይተረጉምለታል። እሺ። ለኔ ደግሞ እሱ በእንግሊዘኛ የሚያወራው ወደ አማርኛ ገልብጦ ያወራኛል። ፈራሁት ማለት ቲፕም ይሰጠኛል። ወራቶች አልፉበትም። ለሌሎቹ ይቆረጥባቸዋል፣ የተለያየ ነገር ይገጥማቸዋል። ለኔ ግን ቲፕ ይሰጠኛል በየቀኑ። በቃ ዋው ጥሩ ስራ ነው የሰራሽው፣ ጅንሴ በጣም ነው ማለትም ስተኩስ ምናምን አይሻለሁ በካሜራ በጣም ቀልጣፋ ልጅ ነሽ ይለኛል። በቃ ጽዱ ነሽ፣ ኢትዮጵያዊ ምርጥ አበሻ ነሽ አለኝ። ያው አድናቆታለ ያደንቃል፣ ሲወጣ ሲገባ ያደንቀኛል፣ በስራዬ ይወደኛል። ከዛ አንድ ቀን አስቀመጠና ጠየቀኝ። በመጀመሪያ ክሎስ አረገው ካሜራው። ከወደ ቤት ሲገባ ካሜራውን አጠፋና ነይ ያለኝ ጠራኝ። ከዛ ሄድኩኝ። ዛሬ የሆነ ነገር ላናግርሽ ነበረ። ምንድነው ስለው ሚስቴ ላረግሽ ፈቃደኛ ነሽ ያለኝ። ሚስቴ? ከዛ በጣም ደነገጥኩኝ። ማለት አንደርስታንድ አልሆነልኝ። ምን ሰራተኛ አይደለም ስለው ኑ እኔ እዚህ አይደለም እዛ ፈረንሳይ ይዤሽ እሄዳለሁ። እዚህ አይደለም እንጋባው፣ እዚህ ሚስቴ ያለች ፍቺ ፈጽመናል። ለሪታና ለአሌክሳንድር ስንል ነው የምንኖረው አለኝ። ልጆቹ 2 ልጆች አሉት።
ለነሱ ስንል እስኪያድጉ ድረስ ምን ኖሩ ፍቃደኛ ብትሆኚ ላኑርሽ ነው የምወስድሽ አለ። እዚህ ምንም የምንፈጽመው ነገር የለም። አልባሳቶች አሉሽ፣ እሱን ይዘሽ ትጃለሽ፣ እኔ እገዛልሻለሁ። ምን ይመስልሻል እንትኑ አስመትቼዋለሁ አለ። ምኑ ምን ሄድበቱ ቪዛው ምናምን ቪዛው ነው። በሰራተኝነት ብዬ ነው ያስገባውሽ እዚህ ውስጥ ይዤሽ ልሄድ ነው አለ። መቼ ሊወስድሽ? ሰኞ ጠየቀኝ፣ ሐሙስ ሊወስደኝ። ከዛ በቃ ቴንሽን ሆንኩኝ። ይዤሽ ልሄድ ነው ተዘጋጅ አለ እና ሚስቴ አታውቅም አለኝ። ከዛ በቃ እሺ አልኩት። በሰዓቱ ስለፈራው እሺ ኦኬ ሚስተር አልኩት። ከዛ ተስማማን። በጣም በቃ ብቻ ያወጣለው ወርዳለው መኝታ ክፍሌ ከገሱ ይሄን አጭር ቃል አናገረኝና ወጣ። እኔ ብቻ ያብሰለሰልኩኝ ነው። በጣም ከባድ ጊዜ ነበረ። ማለት ምንድነው ሆኖ እንዴት ላድርግ? በምን መልኩ ነው የምወጣው? ከዚህ ወጥ ይዞኝ ሲሄዱ እዛ ሊጥለኝ ነው ወይስ አስረግዙኝ እንትን ሊለኝ ነው? ምን ሊያረገኝ ነው ይዞኝ የሚሄድ የሚል አሰብኩኝ። በቃ በእግዚአብሔር ፊት ተንበርክኬ አልቅሼ እንደው እግዚአብሔር ምን ላድርግ? ሌሊቱ ሙሉ ስጨነቅ አደርኩኝ። ማክሰኞ ነጋ 11 ሰዓት ላይ ከዚህ ብጠፋስ? ካሜራ አለ በርግጥ እኔም ክላስ ሽንት ቤትም አለ። እንዴት አድርጌ እወጣለሁ? ከዛ ምን አደረኩኝ? ያቺን ብር ይዤ ሌሊት 9 ሰዓት በእነሱ በነጮች የቷን ብር ይዘሽ? ያቺ የሰጠኝ 3 ወር ደሞዝ ቲፖቼ ሰብስቤ ደሞዝ እንዳለ አለ። እሺ እንዳለ ትራሴ ላይ ነበር፣ ትራሴ ስር ነበር ማስቀምጠው። መጽሐፍ ቅዱስ ነበረኝ እሱ ውስጥ ነበር ማረገው። እሱን ሰብሰብ አድርጌ ይዤ በ9 ሰዓት በሊፍት ወጣሁ። ከ11ኛ ፎቅ ወደ ምድር ሊፍት ይዤ ወረድኩኝ። ቆሻሻ ስጥላቀዋለሁ። የሊፍት ስርዓቱ ግራና ቀኙ ካሜራ ነው፣ መውጣት አይቻልም። 3 ነው 4 ስቴፕ አልፈህ ነው፣ ብረት ነው፣ ዘለ መውጣት በጣም ክልክል ነው። እኔ ግን እግዚአብሔር ጠብቆኝ እየዘለልኩ ሰላም ጤና ይስጥልን። ውድና የተከበራችሁ ወደ ቤተሰቦቼ ሰላም ይብዛላችሁ። እንዴት አላችሁ? እንዴት ቆያችሁ? ሁሉ ሰላም ይመስገን። ከኔ ጋር ሁሉ ሰላም ነው። እንግዲህ እይታችን ያለችው እንደሰማችሁት ነው ማለት ነው። ቤተሰቦቻችን ሰላም ለሁላችን፣ ሰላም ለሀገራችን ይሁን። ፈጣሪ ሀገራችን ይጠብቅን፣ ሰላም ያድርግልን፣ ጤና ይስጠን። ወደ ቤተሰቦቼ ማለት ቅድሚያ ስለ የሞተችው እህት እንግዲህ ሰምታችኋል ብዬ አስባለሁ። እህታችን እንግዲህ በጣም ያሳዝናል። በጣም የሚያሳዝን ነገር ነው። ያው እንግዲህ ስደት በጣም ክፉ ነው። ስደት ላይ ብዙ ነገሮች አሉ። ያ ማለቴ ከእግዚአብሔር ጋር ራሳችሁን ካልጠበቃችሁ በጣም ከባድ ነው። ስደት በጣም ከባድ ነው ማለት እቺ ልጅ እንግዲህ መረጃው እንደሰማነው ከሆነ ጎደኛ ነበራት። ያ ጎደኛዋ እንግዲህ እሱ ያወራው ቃላቶች ስለተነሳ ነው ራሷን ያጠፋች ይላሉ። አክስቷም አለች እዛ ሳውዲ አረቢያ ላይ አክስቷም አለች። አክስቷ እንግዲህ ያለው ነገርም አውርታለች አለች። እንግዲህ እህታችን ያለችው እንደሰማነው ከሆነ ማለት ነው ስደት በጣም ክፉ ነው ማለት እዛ ኢትዮጵያ ያሉ ሰዎች ማለት ወይም ጎደኛሽም ይሁን በቃ ባልትዳርም ይሁን ራሳችሁን ጠበቅ አድርጋችሁ ራሳችሁን ከእግዚአብሔር ጋር የራሳችሁ አይምሮ ካልጠበቃችሁ እዛ ያለው ኢትዮጵያ ላይ ያሉ ሰዎች ማንም ሰው አይምሮሽ አይጠብቅም። ማንም ሰው ማለት ነው። ቅድሚያ ራስሽን መቆጣጠር አይምሮሽ ራስሽን በቃ እንትን ካላደረግሽ ትጎጂዋለሽ። እቺ እህታችን እስቲ ራሷ ነው ያጠፋችው። ማን ነው የተጎዳ እዚህ መሀል ላይ? እሷ ራሷ ናት። ራሷን ያጠፋችው ራሷ ነው የጎዳችው ማለት አሁን ለፍቅረኛው ብላ ነው እሷ ያጠፋችው። እሱ ነገ ሌላውን አገብቶ ይኖራል። የራሷ እድማ መሀል ላይ እንትን አደረገች እኮ እና ውድ ቤተሰቦቼ በጣም የሚያሳዝን ነገር ነው። የምር በጣም ያሳዝናል።
አንዳንድ ጊዜ እኛ ራሳችን ነው እንትን የምናደርገውና ፈጣሪ እንደዚህ አይነት ነገር ላይ ይጠብቀን። ሁለተኛ ደግሞ እቺ እህታችን ያለችዋ ሰምታችኋል። ሰውየውና ሴትዮ ፍቺህ ስለተደረገ ማለት በቃ አንቺን ፍራንስ ሀገር ወስጃለሁ ቪዛው ይሰራል ምናምን ብሎ እንግዲህ ያወርተዋል አለች። እንግዲህ እኔም ፍቃደኛ አይደለሁም ራሴን በቃ እንትን አድርጌ እዛ ቤት ወጣሁት ብላ የራሷ ሀሳቧን ታጋራለች ማለት ነው። ማለት አንዳንድ ነገር ላይ ራሳችን ካልጠነቀቀን ከእግዚአብሔር በታች ደግሞ ሰውም ያስፈልገናል። ሁለተኛ ደግሞ ሰው ያስፈልገናል ማለት ሰው ጋር ማግባባት ካለ ከሰው ጋር ፍቅር ካለ ከሰው ጋር የሆነ እንትን ካለ ጥሩ ነው ብዬ አስባለሁ። እቺ እህታችን ሰው ጋር አልተጠገችም። ለዛ በቃ ራሷን እንትን አደረገች ማለት እንደዚህ አይነት ነገር ላይ ፈጣሪ ይጠብቀን። በጣም ያሳዝናል። የሚያሳዝን ነገር ነው። ወጥቶ መቅረት ላይ ፈጣሪ ይጠብቀን። በጣም የሚያሳዝን ነገር ነው። የምር የሰው ልብ ይነካል። አመሰግናለሁ ስለነበረን ቆይታ። ፈጣሪ ሀገራችን ሰላም ያድርግልን። ስደት ላይ ያላችሁ ራሳችሁን ጠብቁ፣ ከክፉ ሁሉ ፈጣሪ ይጠብቃችሁ። ጤናና ሰላም ይብዛላችሁ። በጣም ያሳዝናል።